ወንድሜ ሆይ ከመዲና ህዝብ መካከል እኔም በሀብት የሚመጣጠነኝ የለም። ሁለት የፍራፍሬ ማሳዎች፣ ሁለት ሚስቶች አሉኝ። ከሁለቱ የፍራፍሬ ማሳዎች መካከል አንዱን ተረከብ። ከሁለቱ ሚስቶች መካከል አማረችህንም ምረጥ፣ ፈትቼ ላንተ ድርልሃለሁ። ውድ የሀያት ሚዲያ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። በዚህ ቻናል እስላማዊ ታሪኮች፣ የሰሃቦች ታሪክ ይቀርብበታል። እንደዚህ አይነት ይዘቶች ያላችሁ የምትወዱ ከሆነ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አብዱራህማን ኢብኑ ዐውፍ እስላምን በመጀመሪያ ከተቀበሉት 8 ሰዎች መካከል አንዱ ነው። ጀነት መግባታቸው ከተረጋገጠላቸው 10 ሰዎች አሽረቱል ሙበሽሪን መካከል አንዱ ነበር። ዑመር በታመሙበት ወቅት ህዝበ ሙስሊሙ የሚመራውን ኸሊፋ የሚመርጥ ምክር ቤት እንዲያቋቁሙ ዑመር ከመረጧቸው 6 ሰዎች መካከል አንዱ ነበር። አላህ የለገስከውን ይባርክልህ፣ የሰጠኸውንም ይባርክልህ። ረሱል ሰለላሁ ዐለይሂ ወሰለም ለአብዱራህማን ካደረጉት ዱዓ። አብዱራህማን እስላምን የተቀበለው አቡበክር ሲዲቅ እውነት ከጨበጡ ከ2 ቀናት በኋላና ነብዩ ምስጢራዊ ዳዕዋ ካካሄዱበት የኢብኑ አርቀም ቤት ከመግባታቸው በፊት ነበር። በድንቁርና ዘመን ስሙ አቡ አምር ነበር። እስላምን ከተቀበለ በኋላ ግን የተከበሩት ነብይ አብዱራህማን ብለው ሰየሙት። የአርራህማን ያዛኙ ጌታ አገልጋይ ማለት ነው። አብዱራህማን የመጀመሪያዎቹ ሙስሊሞች በቁረይሽ እጅ ከቀመሱት ስቃይ አላመለጡም። እሱም እንደነሱ ባይበገሪነቱ ከፍተኛ ስቃይና መከራን ተቀብሏል። እንደነሱ ሁሉ እሱም እንደጸና ቆየ። ማቋረጥና መሸከም የማይችሉት ስቃይ ሲደርስባቸው መካን ለቀው ወደ አቢሲኒያ ለመሰደድ በተገደዱም ጊዜ አብዱራህማን አብሮ ሄዷል። በሀበሻ ያሉ ሁኔታውን ተሻሽሏል፣ ጭቆናው ረግቧል የሚል ወሬ በተናፈሰበት ጊዜ ደግሞ ወደ መካ ቢመለስም የተባለው ነገር ሁሉ ውሸት መሆኑ ሲረጋገጥ ለሁለተኛ ጊዜ ወደ አቢሲኒያ ተሰዷል። ከመካ ወደ መዲና ስደት አድርጓል። ነብዩ መሐመድ እንደደረሱ ወዲያውኑ ሙሃጅሮችና አንሷሮች ጥንድ ማድረግ ጀመሩ። ይህ ሁኔታ የማበገር ጠንካራ ወንድማማችነትን ከመፍጠሩ በተጨማሪ ማህበራዊ ትስስርን የሚያጠናክር የሙሃጅሮችን የስደተኝነትን ችግር የሚፈታ ነበር። አብዱራህማን በነብዩ አማካኝነት የተመደበው ከሳዕድ ኢብኑ ረቢዓ ጋር ነበር። ሳዕድ አንሳሮች ለሙሃጅሮች ሰላምታ በሚያቀርቡበት ክብርና ትህትና የተሞላ አንተ ስለ አብዱራህማን እንዲህ አለው። ወንድሜ ሆይ ከመዲና ህዝብ መካከል እኔም በሀብት የሚመጣጠነኝ የለም። ሁለት የፍራፍሬ ማሳዎች፣ ሁለት ሚስቶች አሉኝ። ከሁለቱ የፍራፍሬ ማሳዎች መካከል አንዱን ተረከብ። ከሁለቱ ሚስቶች መካከል ያማረችህንም ምረጥ፣ ፈትቼ ላንተ ድርልሃለሁ። በዚህ ወንድማዊ ፍቅር አብዱራህማን በጣም ተደሰተ። ቢሆንም እንዲህ በማለት መልስ ሰጠ። አላህ አንተን ከቤተሰቦችን ከሀብትህ ጋር ይባርክልኝ፣ ነገር ግን የገበያው ቦታ የት እንዳለ ብቻ ሳየኝ አለው። ከዚያም አብዱራህማን ወደ ገበያ ስፍራ በመሄድ ባለችው አነስተኛ አቅም መነገድ ይጀምራል። ይገዛል፣ ይሸጣል። ትርፉንም በፍጥነት አደገለት። በአጭር ጊዜ ውስጥ የሚበቃውን ያህል ስላገኘ ለማግባት በቃ። በአንድ ወቅት በሽቶ መዓዛ እንደታወደው ወደ ተከበሩት ነብይ ዘንድ ሄደ። ነብዩ አብዱራህማን በማለት ድምጻቸውን ከፍ አድርገው ተናገሩ። እንዳገባ ገለጸላቸው። ለሚስት ምን መህር ሰጠሃት አሉት። አንድ የተምር ፍሬ የሚመዝን ወርቅ፣ በአንዲት በግ እንኳን ቢሆን ወሊማህ ወይም ደግሞ የሰርግ ድግስ ሊኖርህ ይገባል። አላህ ለሀብትህ በረከት ይሰጠዋል አሉት በደስታ በማበረታታት መንፈስ። ከዚያ በኋላ አብዱራህማን የንግድ ውጤት የሚገኝበት መንገድ ይበልጥ ተካንበት። በመሆኑም ድንጋይ ከፈነቀለ ከስሩ ወርቅ ወይም ደግሞ ብር ለማግኘት የሚችል እስከሚመስለው ነበር ለትርፍ እርግጠኛ ሆኖ ሲንቀሳቀስ የነበረው። አብዱራህማን በድርና ኡሁድ ላይ በተደረገው ጦርነቶች ላይ የተሳተፈ ሲሆን ጀግንነቱን ማስመስክሯል። የኡሁድን ጦርነት እስከ መጨረሻው ድረስ ባይበገሪነት የተዋጋ ሲሆን ከ20 ጊዜ በላይ የደረሰበት የመቁሰል አደጋ ከባድና ለህይወት የሚያሰጉ ነበሩ። ግን አካላዊ ጂሃድ ጎን ለጎን በገንዘቡም ትግል ያካሄድ ነበር። አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አንድ ዘማች ጦር ለማሰማራት በዝግጅት ላይ ነበሩ። ለዚህም ሷሃቦች ሰበሰቡና ዘማች ጦር ልልክ ስለምፈልግ መዋጮ አድርጉ አሏቸው። በዚህ ጊዜ አብዱራህማን ወደ ቤቱ ሄዶ በፍጥነት ተመለሰ። ከዚያም የአላህ መልእክተኛ ሆይ 4000 ዲናር አለኝ፣ 2000 ያህሉን ለጌታዬ በብድር መልክ ቀርድ ሰጣለሁ፣ 2000 ያህሉ ደግሞ ለቤተሰቦቹ የተወላቸዋለሁ አለ። ነብዩ አንድ ዘማች ጦር በርቀት ወደምትገኘው ተቡክ ለመላክ በወሰኑበት ጊዜ በህይወት ዘመናቸው ያካሄዱት የመጨረሻው ገዝዋ ዘመቻ ነበር። የገንዘብና የቁሳቁስ ፍላጎታቸውን ከሰው ኃይል ፍላጎታቸው በላይ ነበር። ምክንያቱም የቢዛንታይን ጦር ኃይሎች እጅግ በርካታና በደንብ የታጠቁ ጠላቶች ከመሆናቸው ባሻገር ያ አመት መዲና ውስጥ ድርቅና ችግር የሰፈነበት ነበር። ወደ ተቡክ የሚደረገው ጉዞ ረጅምና ከ1000 ኪሎ ሜትር የሚበልጥ ነበር። ለውጊያው ያስፈልግ የነበረው አቅርቦት አነስተኛ ሲሆን በተለይ ከፍተኛ የመጓጓዣ ችግር መከሰቱ ይታወሳል። እዚህም የተነሳ ብዙ ሙስሊሞች ወደ ነብዩ ዘንድ በመምጣት አብሯቸው ለመሄድ
ሊጠይቋቸው አይሆንም ብለው እስከ መመለስ ተገደው ነበር፣ መጓጓዣ ሊያገኙላቸው ስላልቻሉ። እዚህ የተነሳ እነዚህ ሰዎች በሐዘን ከመቆዘማቸው የተነሳ አልቡካኢን ወይም አልቃሾች የሚል ስያሜ ተሰጥቷቸዋል። ሰራዊቱ የመከራ ጦር ተብሎ ነበር የተሰየመው። በዚህ ሁኔታ ላይ እንዳሉ ነብዩን ባልደረቦቻቸውን በአላህ መንገድ ለሚደረገው ጦርነት ከንብረትና ከገንዘቦቻቸው ላይ ሳይሳሱ እንዲለግሱ ጠየቋቸው። እንዳ የሚያገኙበት መሆናቸውንም አረጋገጡላቸው። በዚህ ጊዜ ሙስሊሞቹ ለነብዩ የሰጧቸው ምላሽ ፈጣንና ቸርነት የተሞላበት ነበር። ምላሽ ከሰጡት መሃል በግንባር ቀደምነት የሚጠቀሰው አብዱራህማን ኢብኑ አውፍ ነው። 200 ወቄት ወርቅ ባበረከተ ጊዜ ዑመር ኢብኑ አልኸጣብ ለነብዩ እንዲህ ሲሉ ተናገሩ። አብዱራህማን አሁን ስህተት ሲፈጽም አይቻለው፣ ለቤተሰቦቹ አንዳችም ነገር አልተወም። በዚህ ጊዜ ነብዩ አብዱራህማን ለመሆኑ ለቤተሰቦቹ አንዳች ነገር ትተህላቸዋለን ብለው ጠየቁት። አብዱራህማን አዎ ከምሰጠው የሚበልጥና የሚሻል ትችላቸዋለሁ ሲል መለሰ። ምን ያህል ብለው ነብዩ ጠየቁት። አላህና መልእክተኛው ቃል የገቡለትን ሲል መለሰ። በመጨረሻም የሙስሊሙ ሰራዊት ወደ ተቡክ ተጓዘ። እዚህም አብዱራህማን ከዚህ በፊት ሌላ ሰው አግኝቶት የማያውቀውን ክብር ተጎናጸፈ። የሶላት ወቅት ደረሰ። በወቅቱ ነብዩ ሰለላሁ ዐለይሂ ወሰለም እዚህ አልነበሩም። ስለዚህ ሙስሊሞች አብዱራህማንን በአሰጋጅነት ወይም በኢማሚነት መርጠውት ነበር። ሶላቱ የመጀመሪያዎቹ ረካዓ ሊጠናቀቅ ምንም አልቀረም። ነብዩ ሰለላሁ ዐለይሂ ወሰለም መጥተው ከሰጋጆቹ ጋር ተቀላቀሉና አብዱራህማን ኢብኑ አውፍን ተከትለው ሰገዱ። አላህ ፍጥረታት እጅግ የተከበሩት የሆኑት የሙሐመድ ኢብኑ አብዱላህ ሰለላሁ ዐለይሂ ወሰለም ኢማም ከመሆን የበለጠ ምን ክብር ሊኖር ይችላል? ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም ሲለዩ አብዱራህማን የእሳቸው ቤተሰብ ለመንከባከብ አደራ ተቀበለ። እነሱ የትም ለመሄድ በፈለጉ ጊዜ አብረዋቸው ይሄዳል። ሐጅ ለመፈጸም በሄዱ ጊዜ እንኳን የፈለጉትን ነገር ሁሉ መሟላቱን ለማረጋገጥ ሲል አብሯቸው ተጉዟል። ይህ ከነብዩ ቤተሰብ ያገኘው ታማኝነትና በራስ የመተማመን ስሜት ምልክት ነው። አብዱራህማን ረዲየላሁ ዐንሁ ለሙስሊሞች በተለይ ደግሞ ለነብዩ ሚስቶች ይሰጥ የነበረው እርዳታ በጣም ከፍተኛ ነበር። አንድ ጊዜ አነስተኛ መሬት በ40,000 ዲናር ሽጦ ገንዘቡን በሙሉ ለበኑ ዛህራ፣ ለነብዩ እናት አሚና ዘመዶች፣ ለነብዩ ሚስቶች፣ ለሌሎች ባለመብቶች ተከፋፈለ። አይሻ ረዲየላሁ ዐንሃ ከዚህ ገንዘብ የተወሰነውን በተቀበለች ጊዜ ይህ ገንዘብ የላከው ማን ነው ስትል ጠየቀች። አብዱራህማን መሆኑ ተነገራት። ይህን እንዳወቀች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እኔ ከሞትኩ በኋላ ማንም ለእናንተ አያዝንላችሁም፣ ባቢሮች፣ ታጋሾች፣ አይበገሬዎች ቢሆኑ እንጂ ብለዋል ስትል ተናገረች። አላህ አብዱራህማንን ኢብኑ አውፍን ረዲየላሁ ዐንሁ ሀብት ላይ በረካ እንዲያወርድለት የተከበሩት ነብይ ያደረጉት ዱዓ ከአብዱራህማን ጋር አብሮት የኖረ ነው የሚመስለው። ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መካከል ከሀብታሞቹ ሊሆን በቅቷል። የንግድ እንቅስቃሴዎቹን በተለያዩ መንገዶች ተርፈን ያስገኙለት ሲሆን በሀብቱም ማደግ ቀጥሎ ነበር። ከመዲና የሚያስወጣውንም ይሁን ወደ መዲና የሚያስገባው የንግድ ቀፍለት የዕለቱ እጅግ እየጨመረ ሄደ። ለመዲና ህዝብ ስንዴ፣ ዱቄት፣ ቅቤ፣ ጨርቃ ጨርቅ፣ ማብሰያ እቃዎች፣ ሽቶዎችና ሌሎች አስፈላጊ ነገሮች ሁሉ ሲያመጣ እነሱ ያላቸውን ማናቸውንም ተረፈ ምንጮች ደግሞ ወደ ሌላ ሀገር በሽያጭ ይላክ ነበር። ወትሮውንም ቢሆን ጸጥ ባለችውና ሰላማዊ በሆነችው መዲና ከተማ ጠረፍ አንድ ከፍተኛ ድምጽ ተሰማ። ቀስ በቀስ እየጨመረ መጣ። በተጨማሪም የአቧራና የአሸዋ ደመና በመነሳት በንፋስ ሞለሞል ጀመር። የመዲና ሰዎች አንድ የታላቅ ንግድ ቅፍለት ወደ ከተማይቱ እየገባ መሆኑን ወዲያውኑ ተረዱ። 700 ግመሎች እቃ እንደተጫነባቸው ወደ ከተማይቱ ሲገቡ ጎዳናዎቹ ሲጨናነቁ ቆመው በአድናቆት ተመለከቱ። ሁኔታውን እንዲሁም ምን አይነት ሸቀጦችና ምግቦች የግመል ቅፍለቱ እንደመጣ ሰው ሁሉ ወጥቶ እንዲያይ አንዱ ሌላውን ይጣራ ስለነበር ከፍተኛ ጩኸትና ረብሻ ሆነ በማለት ጠየቀች። ከሶሪያ ሸቀጣ ሸቀጦችን ጭኖ የመጣ የአብዱራህማን ኢብኑ አውፍ የንግድ ግመል ነው አሏት። ይህ ሁሉ ግርግር እንደ አንድ የንግድ ቅፍለት ፈጠረው ነው የምትሉኝ በማለት ባለማመን ጠየቀች። አዎ የምእመናን እናት 700 ግመሎች ናቸው አሏት። አይሻ ራሷን ነቀነቀችና አንድ የድሮ ትዕይንት ወይም ንግግር ለማስታወስ እንደምትሞክር ያህል ሆና በርቀት አትኩራ ተመለከተች። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አብዱራህማን ኢብኑ አውፍ የዳሃ ጀነት ሲገባ ይቻለው ሲሉ ሰምቻለሁ አለች። አንዳንድ የአብዱራህማን ጓዶች አይሻ ያወራችውን ሐዲስ ለአብዱራህማን ነገሩት። እሱም ይህንን ሐዲስ ከአንድ ጊዜ በላይ ከነብዩ ሰለላሁ ዐለይሂ ወሰለም እንደሰማ አስታወሰ። ወደ አይሻ ቤት ፈጥኖ በመሄድ እናታችን ሆይ ይህንን ቃል ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰምተሻልን ሲል ጠየቃት። አዎ ብላ መለሰችለት። ፈጽሞ የረሳሁትን ሐዲስ አስታወሽኝ ካለ በኋላ የሚከተለውን አክሎ ተናገረ። እኔ ብችል በእርግጥ የምወደውን እየሄድኩ ወደ ጀነት መግባት ነው። ይህን የንግድ ቅፍለት እንዳለ ከሸጡ በአላህ መንገድ እንደምሰጥ ላንቺ ለእናታችን እምላለሁ አላት። እንዳለው ማደረገ። ያን ያህል ብዛት ያለው ሸቀጣ ሸቀጥ ለመዲናና ለአካባቢዋ ህዝብ አከፋፈለ።
ይህ አብዱራህማን ምን አይነት ሰው እንደነበር የሚያሳይ አንድ አጋጣሚ ብቻ ነው። ብዙ ሀብት አግኝቶ ነበር። ነገር ግን ለክብረት ሲል ከሀብቱ ጋር የሙጥኝ አላለም። ሀብት እንዲገዛው አልፈቀደም ነበርና የአብዱራህማን ለጋስነት በዚህ አላቆመም። በሚስጥርም በግልጽ መስጠቱ ቀጠለ። አንዳንዶቹ የተጠቀሱት አጎዞች በእውነትም ያስደንቃሉ። አንዳንዶቹ የተጠቀሱት አሃዞች በእውነት ያስደንቃሉ። 40,000 የብር ዲናሮች፣ 40,000 የወርቅ ዲናሮች፣ 200 የወርቅ አውቂያ፣ 500 ፈረሶች፣ በአላህ መንገድ ለመሄድ ተነስተው ለነበሩ ተፋላሚዎች 1500 ግመሎች፣ ሌላ የሙጃሂድ ቡድን 400 የወርቅ ዲናሮች፣ በድር ለተመለሱትና ለኡማሃቱል ሙእሚኒን ለምእመናን እናት የሚሆን ብዛት ያለው ውርስ፣ እንዲህ እያለ ዝርዝሩ ይቀጥላል። ይህንን ድንቅ ለጋስነት አስመልክታ አይሻ እንዲህ ብላለች። አምላክ ከሰልሰቢል ወይም የጀነት ምንጭ ያጠጣው ይህ ሁሉ ሀብት አብዱራህማንን አላበላሸውም፣ አልለወጠውም። ከሰራተኞቹም ከረዳቶቹም መካከል በሚሆኑበት ጊዜ ሰዎች እሱን ከታዳሚዎቹ መሀል ለይተው አያውቁትም ነበር። አንድ ቀን ጾም እንዲያፈጥርበት ምግብ መጣለት። ምግቡን ከተመለከተ በኋላ ሙሳብ ኢብኑ ዑመይር ተገድሏል፣ እሱ ከኔ የተሻለ ነበር። ጭንቅላቱን ሸፍና ጥልጥሞቹን ሳትሸፍን ከቀረችው ቁራጭ ጨርቅ በስተቀር የሚከፈንበት አንዳችም ነገር ለሱ አላገኘንም። ለኛ ግን አላህ ወሰን የሌለው የዚህ ዓለም ጸጋ ሰጠን፣ ምንዳችንን በዚህ ዓለም ተሰጥቶናል ብዬ በእውነት ፈራለሁ በማለት መንሰቅሰቅ ጀመረ። መብላት አልቻለም። ይህ አብዱራህማን ተቅዋ ሪሃን የአላህን ፍርሃት ያሳያል። ግና አላህ ሱብሓነሁ ወተዓላ እንደርሱ ያሉትን ግለሰቦች በተከታዩ ዓለም የሚረሳ አይደለም። እነዚያ ገንዘቦቻቸውን በአላህ መንገድ የሚለግሱ ከዚያም የሰጡትን ነገር መመጻደቅና ማስከፋትን የማያስከትሉ ለእነርሱ በጌታቸው ዘንድ ምንዳቸው አላቸው። በእነርሱ ላይ ፍርሃትም የለባቸውም፣ እነርሱም አያዝኑም። ሱረቱል በቀራ አንቀጽ 262። ዲሃት ሚዲያ ቤተሰቦች ለዛሬ ይዤላችሁ የነበረው የአብዱራህማን ኢብኑ አውፍ ታሪክ በዚህ ተጠናቋል። በሚቀጥለው በአዲስ ፕሮግራም እስክንገናኝ ድረስ ቸርን ሰንብት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።